ይህም በመናገሬ በጣም አዝናለሁ። በአካል መጥቶ ቢሮዬ ድረስ መጥቶ የነገረኝ ዲያቆን ነው። ከአገልግሎት ራሱን ያገለለው ማንም አላባረረውም። ስራው ኃጢአቱ ያራቀው እያለቀሰ እውነት ነው የምላችሁ በእንብርክክ ካልገባሁኝ ያለው በቃ በእንብርክክ ወደ ቤቴ ካልገባሁ በጣም የሚያሳዝን ልጅ ነውና ታሪኩን እጅግ በጣም ዝርግፍ አድርጎ የነገረኝ ሴት መገናኘት አይፈልግም። ወንድ ከወንድ ጋር ነው የሚተኛው። ከዛም አልፎ ደግሞ ውሻ በጣም ያምረዋል። ውሻ ቤት ውስጥ 3 ውሻ ነው የሚያሳድገው። እንዲህ አይነት ነገሮችን የሚፈጽም የነበረው ግን አባቱ ተው እያሉት የአስማት መጽሐፍ ከጎረቤት እየተዋሰ ካህን ጎረቤት ነበሩት። ደብተራ በሉት ምን ካህን ይባላል? ክህነት አይደለም ይሄ። ስር ማሽቀጠል በጣሽ አስማተኛ ጠንቋይ ደብተራ ጎረቤት ነበሩትና በድብቅ እየጠሩት ድግምት ያስተምሩት ያስለምዱት ነበረ። አባቱ ግን እረፍ እያሉት፣ አባቱም ካህን ናቸው በነገራችን ላይ፣ እረፍ እያሉት ይሄ ነገር አይጠቅምህም ተው እያሉት አልሰማ ብሎ መንፈሱን ከተዋረሰ በኋላ በደብተርናው አልቀጠለበትም። ግን የተዋረሰው መንፈስ ደብረ ዘይት ሆራ ሐይቅ ሄዶ ነው የተዋረሰው። አረቂ አፍስሶ ሳር ጎዝጉዞ የእናቴ አባት ዛር ነው የሚፈልግህ እንጂ የኔ የጥበብ መንፈስ አልፈለገህም ብሎ አታለውት ያንን መንፈስ ፍለጋ እዛ ድረስ ሄዶ ከባህር ወጥቶ ሰውነቱ እንዳለ ብረት በብረት የሆነ የሚያብረቀርቅ እንዲያውም ለምሳሌ ብሎ ያሳየኝ ማንን ነው? ተርሚኔተር ፊልም ላይ ሸዋዚንገር የሰራው ፊልም ላይ ብረት በብረት የሆነች ሴት አለችና እሱን ነው ፎቶ አንስቶ ስክሪንሾት አድርጎ ያሳየኝ። ልክ እንደዛ የሚያብረቀርቅ ብረት የሆነ ብር እንደ ብር አይነት ጠረን ያለው ሽታው የብር ጠረን ያለው ይላል። ብር ምን እንደሚሸት አላውቅም። ብር ማለት የብር ቀለበት የብር አንገት ሐብል ማለት ነው። ይሸታል እንደ ቤተሰቦች እኔ አላውቀውም ጠረኑ። ልክ እንደሱ አይነት ጠረን ያለው እጅግ በጣም የሚያብረቀርቅ ፍጥረት መጥቶ ነው ውስጥ ሰውነቴ ውስጥ የገባው ነው የሚለው። ከዛን ጊዜ ጀምሮ ማን ይቻለኝ ያው 10 ዓመት ሆኖኛል። አሁን ባለፈው ክረምት ላይ ሰኔ ላይ ነው በሰኔ 21 ቀን ሰኔ ጎልጎታ ህንጸታ ቤተክርስቲያን በሚከበርበት የሰኔ ጎልጎታ መጽሐፍ ለኛ በተሰጠበት እመቤታችን በጸለየችበት በዛ ቀን ገላገለችው በታቦት ፊት ከነ መስቀሉ ወደቀ። እሱ የሚለው ገላገለችኝ ነው የሚለው። መስቀሉን ይዞ ወደቀ ወደኋላ። ከዛ አፉን ለጉማ ያዘችው። ብዙ ሰዎች ያሉት በዛ ሰዓት አንዳንዱ አውቆ ነው የወደቀው ይላሉ። አንዳንዱ ደግሞ የእውነት ታቦቱ አጠገብ ስለሆነ በንጽህና ስላልቀረበ ነው የወደቀው ብሎ የተነበዩ ማለት ይቻላል የተነበዩ ሰዎች ነበሩ። ይሄ ልጅ ግን ከዛን ጊዜ ጀምሮ ራሱን ከዛ ቦታ አገለለ። በሱባኤ በበዓት መቆየት ፈልጎ ወደ ገጠር ሄደ። ገጠር ያሉ አንድ መነኩሴ ሲያናግራቸው ልጄ አንተ ከሰው ጋር መቀላቀል የለብህም፣ ከሰው ርቀህ አንድ ዋሻ ፈልፍለህ ድንጋይ የሚሆን አፈር ሰው የማይደርስበት ጅብም ምንም አይነት እንስሳ ወደ አንተ የማይመጣበት በዋጠህ የምትወጣበት ዝንጀሮ የሌለበት ቦታ ላይ ሂድና እግዚአብሔርን ለምነው አሉት። ከሐምሌ 1 ጀምሮ እስከ ታህሳስ 21 ይመስለኛል በቤታችን ቀን ድረስ ከዛ ዋሻ ሳይወጣ ለዛ ቀን የሚያገለግለውን ምግብ ይዞ ሄደ። ምን አይነት ምግብ ይዞ እንደሄደ እኔ አላውቅም። ያውቅበታል፣ ጎበዝ ነው። እንደው ይሄን ነገር አበክር ያልጠየኩት የሚገርማችሁ በጣም ደንግጬ ስለነበር በነገረኝ ነገር ቋንጣ ይዞ ይሄድ፣ ፍርፍር ድርቆሽ ይዞ ይሄድ፣ እኔ አላውቅም። ቆሎ በማዳበሪያ ጭኖ ይዞ ይሄድ፣ እኔ የማውቀው ነገር የለም። በቀን ትንሽዬ ነገር እየበላሁኝ እዛ ቁጭ ብዬ ራሷ እመቤታችን ቅድስት ድንግል ማርያም ሰው አድርጌሃለሁ፣ ማገልገል ግን አትችልም፣ ሰው ግን ሆነሃል። ሰው ማለት በቃ ሰው እንደ ሰው ኃጢአቱ ተሰረየለት ንስሐ መግባት እንዳለበትና ንስሐውን የሚጨርሰው በ21 ቀን ውስጥ እንደሆነ ነግራው ተገልጣለት ከዛ አሁን ኖርማል ምእመን ሆኖ ሁሉንም ሰዎች ይፈራል። ነገ እንደዛ እንዳይሆኑ አብዛኛው ሰው ፊት ላይ የሚታየኝ ከባድ ነገር ነው የሚለው። ምን እንደሚታየው አላውቅም። እና ይቀድስ የነበረው ለ9 ዓመት ያክል ቀድሷል። በጣም ነው የሚያስደነግጠው የሚናገረው ነገር። የእውነቱን መሆን አለመሆኑን ለማወቅ እስቲ ቅዳሴውን በልልኝ አልኩት፣ በግዕዝ መልካ ኢየሱስን በልልኝ አልኩት፣ ሌሎችንም እንደው ለመፈተን ያክል ጠየቁት። እውነት በትክክል ቀዳሽ ዲያቆን እንደነበረና
የት ያገለግል እንደነበረ በነግራችሁ ትደነግጣላችሁ። ዞሮ ዞሮ አዲስ አበባ ውስጥ ነው ይሄ ልጅ። አሁን ከተቀመጠበት አይነሳም፣ መጽሐፍ ያነባል፣ ቴዎሎጂ ተመዝግቧል፣ መምህር መሆን ይፈልጋል። ገብተህ መቀደስ አትችልም ነው የተባለው እንጂ ማስተማር አትችልም አልተባለም። ስለዚህ መምህር መሆን ይፈልጋል እና ከእንስሳ ጋር ከውሻ ጋር ሩካቤ ይፈጽም የነበረ ከወንድ ጋርም ጭምር ማለት ነው። ከብዙ ወንዶች ጋር ሩካቤ ይፈጽም የነበረ ልጅ መሆኑ ብቻ ሳይሆን አገልጋይ ሆነው ብዙ ጊዜ እንደዚያ ነገር በጣም እየሰማሁኝ ነው ያለሁት። በጣም ይቀፋል። ይሄን መነግራችሁ ለቤተ ክርስቲያን እንድትጸልዩ ነው። ገብተዋል ወደ ውስጥ እምላችሁ ለዚህ ነው። ልጁም እየነገረኝ ያለው ወደ ውስጥ መጥተው ከውጭ ገብተውብን ሳይሆን ውስጥ ያለነው በተዋርሶ ያስገባነው መንፈስ የውጭውን መንፈስ እየተረከብን ነው እንጂ የሰዶሞች መጥተው እኛ ቤተ ክርስቲያን ውስጥ ገብተው አይደለም። የሰዶም መንፈስ ነው እኛ ቤት ውስጥ የገባው እና የገባው መንፈስ ስለሆነ ስለ መንፈስ ማስተማርህን በጣም ነው የምወደው ብሎ አልቅሶ ነው የሄደው። እግዚአብሔርን አመስግኑ። እመቤታችን ቅድስት ድንግል ማርያም ፊት ለፊት ነው አናግራው ምሕረት ያደረገችለት። ሰውነቱ መጀመሪያ ለሱባኤ ከመሄዱ በፊት የነበረው ሰውነቱና አሁን ከመጣ በኋላ ያለው ሰውነቱ አይገናኝም። የሌላ የወንድሙ ወይም የዘመዳቸው ፎቶ ነው የሚመስለው። እጅግ በጣም ስጋው አጥንቱ ከስጋው ተጣብቆ የሚያሳዝን ፍጥረት ሆኖ ነው የመጣው። እኔ በጣም ነው የደነገጥኩት። የወንድማችንን ገጠመኝ ገርደፍ አድርጌ ነው የነገርኳችሁ። በየጫካው በየበረሃው እየሄደ እኚህ ጎረቤቱ ደብተራው ያስተማሩትን የቅጠላቅጠልና የአስማት የተዋርሶ ስራ እንዴት መንፈሱን ከተዋረሰው በኋላ ምን እንዳደረገ መንፈሱን ካዋረሱት ሰውዬ ጋር ራሱ ተኝቷል። በጣም ነው የሚከብደው። በጣም ነው የሚከብደው። በእውነት ያስጠላል። እናቴ ቤተ ክርስቲያን ስንቱን ጉድ ችላ ነው ቁጭ ያለችው። በእውነት በጣም የሚዘገንን ነገር ነው ቤተሰቦች። ያማል፣ ይገርማል፣ ይዘገንናል። ባላቀርብ እንደው ላይፍ ባልገባ ሁሉ ብዬ እላለሁ፣ እጨነቃለሁ በጣም ግን ደግሞ የግድ ደግሞ ይሄን ካላስተላለፍኩኝ ደግሞ የበሐሰ ቤተክርስቲያን ትጨመላለቃለች። ነገ ሰዶማዊ ካህን ሰዶማዊ ሰባኪ መድረክ ላይ ሆኖ ተፈቅዷል ብሎ ማጋባታቸው አይቀርም። በዚህ አካሄድ ከሄደ የግሪክ ኦርቶዶክስ ቤተክርስቲያን የሶዶም ጋብቻን የፈቀደችው ዝም ብላ መስሏችሁ ነው? በዚህ አይነት አካሄድ እኮ ነው። ህንድ ውስጥም እንደዚሁ እየተጀመረ ነው፣ እየተባለ ነው። የሰዶማውያን አስተሳሰብ ወደ ቤተክርስቲያኑ እየገባ ነው። ያ ምንድነው? መንፈሱ ነው። ርኩሳን መናፍስት ናቸው ይሄን የሚያደርጉት። ዋናዎቹ ሊሾሟቸውና የተዋረሱትን ከዛ እንዲፈቅዱ ያደርጓቸዋል።